ይገባኛል እኮ አካውንት መስዋዕት አድርገንበታል። 180 ሺህ አካውንት ጀስት ያንቺ ጤንነት ያንተ ጤንነት የልጅ ጤንነት ስለሚበልጥ እንጂ እንደሌላው መሸቀል ምናምን አቅቶን አይደለም። 10 ጎማ መኪና አቁሜ ነው ከ3000 በላይ በየመደብሩ ያለ ሊወራ የሚገባው እውነት ስላለ በሱ ፍቃድም ብትሆን አሁን ስለደወልክልኝ አመሰግናል። ቪዲዮውን ፈርተን የደወልክልኝ ሲጀምር እኔ ማስመሰል አልችልም። 6000 5000 ምናምን የሆነች አካውንት ነበረች። እሷ ላይ ሳርፍ ደወልክልኝ፣ አወራ። በጣም ነው ማከብር። በጣም ጥሩ ሰው ነው ያወራሃል። እኔ አንተም በሆን ቪዲዮ ሰራለ ነበር ጠቃሚ ቪዲዮዎችን ስለምትሰራ ብዬ አውርቼ ብቻ አላልፍም ነበር። አንተም ስለደወልክልኝ ብቻ ሳይሆን አሁንም ካለ አንተም አስመሳይ ሳይሆን ካሜራ ፊት ስንቀርብና ሪሉ ላይፋችን ለምን አይመሳሰልም? ምን ችግር አለው? ምንድን ነው ያስከፍለን ክሬዲት? ምንም እኮ የተጻፈለ ቴክስት አለ። ማነ ጆሲ የምትባለው ችግር የለብኝም። ምን ያረከው ነገር ነው። አራሻይን ከፈለግ ድሬዳዋ ገንደ ቆሬ ነው ኖረው በጠበቃና በክስ ታምናለህ መሰለኝ። እኔም ኢንተርናሽናል ጠበቃ አለኝ። አውሮ እሱ እዛው ዞሮ እዛው አንተን ክሬዲት እንዲያስከፍል አድርገን እናወራለን። ተጻጽፈ የተፈራረምከው ከዛ ሄደህ ስራ ቦታዋን አይተህ የምትሰራውን ስራ አይተህ ከዛ በኋላ አንተ ብዙ ሰው ስለሚያይልህ ጥሩ ሰው ነህ ብለው ስለሚያስቡ ከች ብለህ የሞዴስ አምራች ድርጅት ልከፍት ነው ምናምን ያልከው ይስጥ። እንትኑ ዲዮር አበባውን ጨምሮ ይስጥ አባቴ። እንደውም ክላምህም ለሴት ምናምን ነገር የሆነ ቆንጆ ናቸው ሴቶቻችን ይቀርባል። ቆንጆ ሆነ ምናምን እንደኛ አይጎባብጥም መልክ። ጺምህን አንሳውና በዛው አንተም ተጠቀመው። መታመርቶ ሞዴስ እባብ ነህ አንተ እባብ። መታወቅ ዝና ትርጉሙ ምን እንደሆነ ጥቂቶች አሳይተውናል። እነንትና ማለት ሳቤት ግን እዚህ ጋር የምንመጣው ወደንና ፈቅደን በገዛ ነው ስልክ ላይ እንጨት የሚል ወሬ ከምናወራ የሆነች ወሬ ብናወራ ሰውም ድጋሚ ቪዲዮ እንዲመጣለት መደመር የሚባል ነገር ይነካል። ባለማወቅ ያኔ በጉልበት መደመርን አስነክታችሁን ይህ ቪዲዮ ስጀምረው እንትንንካ ከስር እንደዚህ አርግ እንትንንካ ምናምን ብላችሁ ፈመሳችሁ። አልሐምዱሊላ አንድ ቀን ሼር ኮፒ ሊንክ ብዬ አላውቅም። ቢካውዝ አይናው ምን እንደምሰራ ቢካውዝ እቺ አንዷ ባወዛ አላህ ያስተረፋት በምክንያት ነው። ይበቃል ብሎ ይባል ስለው አልሐምዱሊላ ገባ። ግን ሰው ሁሉ ማለት ጨርቃ እንዲህ ልባስና ፒፒውስ በተሸፈነ አይደለም። ሀቢቢ አይተናታል ላይፍን አቅማችን እስከሚችለው ነው። ሰው ሁነ ብራዳ ብርቃ ነው የሚገዛው። ወላሂ በዚህ አካሄድ የትም አደርስም። ይኸውልህ የናይኪ ካምፓኒ ባለቤት ስራውን ሲጀምር መጀመሪያ ለራሱ የትምህርት ቤት አትሌቲክስ ውድድር ቆንጆ ጫማ ሰፋ። ልንገርህ ህፃኑ ልጅ እና ክፉ ልጅ ውስጥ ልብህ ጥቁር ነው። ወላሂ ልብህ ጥቁር ነው። ሰፋና የሆነ ጫማ ይገርምሃል። ሰፋና ተመችቶት ሮጠ በዛ ጫማ። ፈጣሪ ካለ በሚቀጥለው አመት የኔን ጫማ ለብሶ ነው የሚሮጡት የኛ ቡድኖች አለ። አክሰሱ ስለነበረው ያን ጫማ ሰርቶ እንዳለው አርገውለት ሮጧል። ይኸው እኔ እናንተ እናውቀዋለን እንዴ? ካሉት ጫማዎች ውስጥ ናይኪን መርጠን ለብሰው አይደል? አንቺምማ ቢዝነስሽን ስታስቢ የሆነ ኤቭሪቲንግ ስታስቢ አብሽሪ ያልፋል። ሁሉም ነገር የሚባዛው ለጊዜ ነው። ዛሬ አልተሰማሽም፣ ዛሬ አልታወቅሽም፣ ዛሬ ቦታ አልተሰጠሽም ተብሎ በአላህ ተስፋ እንዳቆጭ ነው የምታምኑ። ምክንያቱም የሆነ ቀን በርሽን አንኳኩቶ ይመጡ ይሆናል። ገባሽ? አሁን ይሄ አካውንት ጥቅም ኖሮት መጥቶ እዚህ ደረጃ ባይኖር በሱ ፍቃድ አደውልልኝም ነበር። የማንም ክፍት አፍለጥፎ ሰራ ነበር ምትለው። አሁንም የደወልክልኝ ለስምህ ፈርተህ ነው እንጂ ለእኔ ሞራል ተጠንቅቀህ አይደለም። አውርቼሃለሁ በስልክ አይነው ባምንበት አወራርህን ቪዲዮ አጠፋልህ ነበር። 181,000 120 ምናምን ሺህ አካውንቶች ሲዘጋብኝ እኔ አንተን ብሆን ዝም ብዬ ለማላቃት ሴትዮ ለጥፌ ቪዲዮ እሰራለሁ።
ከሰራች ጥሩ ሰው ከሆነች ሰው ክሬዲት ይስጣት፣ ምን ችግር አለ? እኔ ስልኬን የገዛሁት ሄሎ እንድልበት ነው። እኔ አንተም ብሆን ያኔ ትንሽ 7,000 ሆኜ 110,000 ኮይን 110 ኮይን ብቻ ኖሮኝ ያውም ራሴ ለራሴ የሰጠሁት ኮይን ነው።